ከምርጫ በፊት ይህ ለምንድነው የጠሉት ብለን ስንመለከት የምርጫ በጊዜ ተገደበ ነው የመንግስት ቅቡልነት ያ ጊዜ በሚያልቅበት ጊዜ እንደገና ወደ ሌላ የተለመደ ዘፈን ለመግባት ከመፈለግ ነው። ያ ማለት ቅቡልነት የለውም፣ መንግስት የለም። ስለዚህ የሚል ከሁሌም በስርዓትና በዲሞክራሲ ስርዓት ሀገርን ያጸኑ ከመሄድ ይልቅ በሌሎች መንገዶች የመንግስትን ስልጣን የመሻት ፍላጎት የወለደው እንደሆነ መረዳት እንችላለን። ይህ በመሆኑ በሀገራችን ይህን ታላቃዊ ሰባተኛ ሀገራዊ ምርጫ ለማከናወን በሁሉም የመንግስት አካላት ተቀናጅቶ በሚደረጉ ስራዎች፣ በሌላ በኩል ደግሞ እሱን ለማደናቀፍ ደግሞ በሚሰሩ አካላት መካከል ከፍተኛ የሆነ ውጥረት እንደነበረ መረዳት እንችላለን። ያ ማለት ምርጫው ከመከናወኑ በፊት ምርጫ ካርድ እንዳታወጣ የሚል የህዝብ ጥሪ ያደረጉ፣ ከዛ በኋላ አሁንም ለምርጫ የሚወዳደሩ ፖለቲካ ፓርቲዎች በሚያደርጓቸው የድጋፍ ጥሪዎች፣ ሰልፎች እንዳትገኝ ያሉት ህብረተሰቡን፣ ሶስተኛው ደግሞ እንዳትመርጥ አሉት። አሁን ህዝብ የሚደግፈውን የሚመርጠውን የሚበጀውን የሚለይ ህዝብ እንዳለን ያረጋገጠበት ሁኔታ ማየት እንችላለን። ምክንያቱም በእነዚህ ሶስት ጥሪዎች ህዝቡ በተለይ ሶስት ጊዜ እንዲሸነፉ አድርጓል። የምርጫ ካርድ እንዳታወጣ ብለው በጠሩት ልክ በሀገራችን ታይቶ በማይታወቅ ደረጃ በከፍተኛ ደረጃ ህብረተሰብ ወጥቶ የምርጫ ካርድ ወሰደ። ወዮልህ፣ ሰልፍ እንዳትወጣ፣ ሐሳብን እንዳትደግፍ፣ አደባባይ ላይ እንዳትወጣ ባሉት ጊዜም ከዚህ በፊት ታይቶ በማይታወቅ ሁኔታ ያመነበትን የፖለቲካ ሐሳብ ለመደገፍ በአደባባይ ላይ ወጣ። በምርጫው ቀን ሲመጣ እንዳትመርጥ የሚለውንም ሐሳብ እንደዚሁ በመተው ባለመቀበል በምርጫው ቀን እንደዚሁ በታሪክ ሊጠቀስ በሚችል መልኩ ከፍተኛ የህዝብ ቁጥር ወጥቶ መርጧል። ይህ በሚያደርግበት ጊዜ ግን ያለ መስዋዕትነት የተከናወነ ጉዳይ አይደለም። በአንድ በኩል ትልቁን መስዋዕትነት የከፈለው ህዝቡ ነው። ህዝቡ ያስተላለፈው መልእክት ጽንፈኝነት አያስፈልገኝም፣ ስርዓት አልበኝነት አያስፈልገኝም፣ ሀገርን የሚያስቀጥል የህዝብን ፍላጎት መመለስ የሚያስችል ቀጣይነት ባለው መልኩ ልጠይቀው የምችል ልደግፈው የሚገባ ጽኑ መንግስት ያስፈልገኛል የሚል መልእክት ያስተላለፈበት ነው። ይህ ሂደት እንዲደናቀፍ እነዚህ አካላት ከፍተኛ ስራ ጥረት አድርገዋል። ከምርጫ በፊት ሲያደርጉት የነበረው የሽብር እንቅስቃሴዎች በጣም ሰፊ ቢሆኑም የጸጥታ ተቋማት ባደረጉት ቅንጅትን መሰረት ባደረገ ወቅቱን በደበቀ እንቅስቃሴና አጸፋዊ እርምጃ